ትእዛዙን ሳትፈጽም ለምን መጣ? አንተን የምታጠፋ የናካት ሽባት ያስቀመጥኳት ሴት ናት። ቤት ያለውን ጎረምሳ ተጠቅመህ አርቀህ ጣላት። ጓደኛህ እንዳያይ አድርጌ አስዋውቀዋለሁ። ያኔ የዕውሩን ሴት ታገባለህ፣ የሚደርሳትንም የሀብት እኩሌታ ትወስዳለህ። እንቅፋት የሆነች ሴት ሳታስወግድ ዳግመኛ እንዳትመጣ። ትልቅ ኃጢአት አንደያችን ስናረጅ ንስሐ እንገባለን። ወፍ ዘራሽ የዘር ሐረግ የሌለ የመድኃኒት መሞት ለሁለታችን ነው። መድኃኒት የምትባል ሴት ከዛሬ ጀምሮ አታውቅም። ቆይ ግን ሽንቷን እንኳን መቆጣጠር የማትችል ሴት ልጅ ከእናቷ መጠቅ ምን የሚባል? ያንተ መኖር አለመኖር የሚወሰነው በሷ ነው። አለበለዚያ ግን ሁለታችን ገደል ነው የምንገባው። ወፍ ዘራሽ የዘር ሐረግ የሌለ ልጅ ሙሴ መሄድ ነው? አዎ አባባ። ዘሪሁንን ካገኘው ምን ነው ሸፈትክ? አገኘ ዘንድ ናፍቃለሁ በለው። እሺ አባባ። ሙሴ ነገ ጸበል ጻድቅ እንዲቀምሱ ለሰዎች መንገርህንም አትርሳ። ለአባታችንን ማስታወሳቸው አደራ እንዳትረሳ። እሺ አርሰም አባባ። ሁልጊዜ እግዚአብሔር ካንተ ጋር እንዳለ አስተውል። ጠባቂ መላእክትም ካንተ እንዳይርቁ ክፉ ነገርን ሽሽ። በል ሰላም ዋል። ሰላም ላንተ ይሁን። እሺ አባባ። ሰላም ዋል።
የኔ አበባ ይሄ ተይሙ ተይ የኔ ፍቅር ተይናቴ ተይሙ ትንሽማ ትንሽ ልጅ ባልሰራሽው በደልና ኃጢአት ድናግርሽ ቢታሰር ተሸሸኩሽ አይደል? ምን ላድርግ መድኃኒቴ? የሰው አፍ ሰለቸኝ። ትድኝልኛለሽ እማ? ሊነጋ ሲል ይጨልማል፣ ለጨለመ ደግሞ አይቀርም አበባዬ። ፍቅር እማ ለእኔ ያልከው የእኔ ስቃይ ይሁን እማዬ። ደርሰው የለም ማለት ትንሽ ያለሽ ነቃች። እኔ ደግሞ ሷሽ ንታርክ ይመጣለሁ። ናቲ መጣሽ መጣሽ ንቆት አሁን ሳስ ደርሰው የለ ትንሽ ትበይል ሽማ ትሻለኝ። አንተ ነህ እንዴ? ግቢሲ እንዴት አመሸ? እንዴት አመሸሽ? እግዚአብሔር ይመስገን ደህና አመሸ። እግዚአብሔር ይመስገን። እኔ እኮ በዚህ በጨለማ የማን ጎረምሳ ነው ደግሞ ክላክስ የሚያደርገው ብዬ እኮ ግራ ገብቶኝ ለሌላ ሰው መስሎኝ እኮ ነው ዝም ብዬ ላልፍ የነበረው። ደህና አመሸ? ደህና ነኝ። አጋጣሚ ሳልፍ በዚሁ አንቺም እንዴት እንደሆንሽ ያችም ልጅ እንዴት እንደሆነች ልጠይቅ ብዬ ነው። አይ አንተ እሷ ነገርማ ምኑን ትጠይቀኛለህ? ያው እንዳለች አለች። ያው ከህመሟ ጋር እየታገለች አለች። እኔም ፈጣሪን እየተማጸንኩ እየለመንኩኝ እንግዲህ ከቀን አንድ ቀን ትድንልኛለች ብዬ ተስፋ እያደረኩ። ያ ሰላቢ ሰውዬ የሰራውን አየሽ አይደል? ቆይ ካንቺ ጋር ሲፋታ ነው እንዴ ልጅ መኖሩ ትዝ ያለው? አሁን መጥቶ ማሳደግ ያማረው?
እኔ ግን አንቺም ልጅሽም ጥንቃቄ ብታደርጉ ጥሩ ነው። ኧረ እኔስ ግራ ግብት ብሎኛል። እኔ በጣም ጨንቆኛል። የቱን አንስቼ የቱን እንደምጥለው ሁሉ ግራ ገብቶኛል። እንፋታ ብዬ የፍቺ ጥያቄ ሳነሳበት በፍጹም የማይደረገውን ይላል። ስሙ ሲነሳበት እንኳን ደስ አይለውም። ልጄም እንደምታቀየው እንዳለች አለች። በዛ ላይ በዚህ ሰዓት የሰፈር ሰው እንደ አይነት ነገር ውስጥ ገባ ደግሞ ሌላ ስሜን አንስቶ ሌላ ታሪክ ውስጥ ይከተኛል። ምን እንደማረግ አላውቅም። በጣም ነው ግራ ይገባኝ። ተዋበች፣ አንቺ ላንቺና ለልጅሽ ተጠንቀቂ። እኔ ሁሉ ጊዜም ከጎንሽ ነኝ ያለሁት። በዚሁ ሳልፍ እቺን ነገር ላቀብልሽ ብዬ ነው። እንዴ እስካሁን ምን አስጨነቀ? እንዴ ምን አስቸገረ? ቤት ውስጥ እኮ ሞልቷል አለ እኮ። ዝም ብለህ እኮ ነው የተቸገርከው። ኧረ እኔ ምንም ችግር አልተቸገርኩኝም። እቺ እንኳን እንዳው ትረዳሻለች ብዬ ነው ይዤልሽ የመጣሁት። አይ እንግዲህ ሌላ ምን እልሃለሁ? እግዚአብሔር ያክብርልኝ፣ ፈጣሪ ይስጥልኝ። አሜን። አመሰግናለሁኝ። አሜን። አክብረህ ስለጠየከኝ አክብረህ ስላመጣልኝ መድኃኒዓለም ክርስቶስ እሱ ክብሩን ይስጥ። አሜን። ክብሩን ይስጥ። ሌላ ምን እልሃለሁ? እግዚአብሔር ያክብርልኝ። አሜን። እንግዲህ አልገባም አልከኝ አይደል? አዎ ቡና ጠጥተህ እንኳን ነገሩን መሽቷል። አዎ መሽቷል። እሺ በጣም አመሰግናለሁ። እንግዲህ ደህና ምሽ። እሺ ሰላም ደህና። እሺ ደህና ደህና። እሺ ደጋግሜ ሞከርኩ ግን ስልኩ አይሰራም። እና ምን ዋጥ ይባላል? ምናልባት ባትሪ ዘግቶበት ይሆን? ባትሪ ያህል ሰዓት ሙሉ ምን እንደተፈጠረ ምን እየተካሄደ እንዳለ አልገባኝም። ልጄን ነጠቁኝ። የስለት ልጄን ወሰዱብኝ። አንዷን ልጄን ወሰዱብኝ። ቆንጆዋ ልጄን ነጠቁኝ። ቆንጆዋ ልጄን ነጠቁኝ። ምን አይነት አውሪ ፍጡር ቢሆን ነው እንደዚህ ያደረገው? ልጄን ቀረው እኮ። ተዋብዬ ተረጋጊ፣ ተረጋጊ፣ በቃ ተረጋጊ። እባክህ ቁስልሽ ቁስሌ ነው። ውስጤ ድረስ ዘልቆ ያመኛል። እንባ መፍትሄ አይሆንም። ተረጋጊና ቁጭ ብለን እናውራ። አይዞሽ ተዋብዬ፣ አይዞሽ። እንግዲያውስ ልጄን ካለችበት ፈልገህ አምጣልኝ። ከየትም ብለህ ፈልገህ አምጣልኝ እባክህን፣ ልለምንህ። በመድኃኒዓለም ይዤሃለሁ፣ በድንግል ይዤሃለሁ፣ በእመቤቴ ማርያም ልጄን አንዷን እኔ ማስታመም አልሰለቸኝም፣ እኔ አልደከመኝም። እባክህ ልጄን እባክህ ከጉድ አውጣኝ፣ ከጉድ አውጣኝ። ግድ የለዎትም ጋሽዬ፣ እርሶ ምግብ አፎ ላይ ያርጉና እረፍት ያርጉ፣ እኔ እጠብቀዋለሁ። እስቲ ተይኝ፣ አትቀልጂ። ልጄ ምን እንደዋጠው ሳላውቅ እንዴት ብዬ እረፍት ወስዳለሁ? እስቲ ለማንኛውም ደጋግመሽ ደውይ። እሺ
የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንገላፋ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንገላፋ ቤት ባይኖረኝ እደጅ ባድር ቀንና ሌሊት ከኔ አይርቅ ድምፀ አራዊት የሌሊት ግርማ ወደኔ አይቀርቦ ድምፅ ሲሰማ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንገላፋ እንደው ይቅርታ ያርጉልንና አባታችን እኛ መሸከም ያቃተንን ነገር እኛ መሸከም የተጸየፍነውን ነገር እንደው አምጥተን እርሶ ላይ አክብደንቦት ይሆን? ኧረ በጭራሽ ምን ታከብዱብኛላችሁ? እናንተ እንደ አንድ ክርስቲያን የሚጠበቅባችሁን ያደረጋችሁት እኔም ደግሞ እንደ ካህንነቴ እንደ አባትነቴ የካህንነቴን ግዴታ ልወጣ ይገባኛል። ይሄ ምንም የከበደ ነገር የለውም። ወሰዷትማ እዚያ መጥመቂያው ቤት ወሰዷትማ እዛ ንሱ አድርሷት። አባታችን ክሩ ነው እኮ አባታችን መንቀሳቀስ ጀመረች እኮ። እግዚአብሔር የተመሰገነ ይሁን። አሜን። አባታችን ለእግዚአብሔር የሚሳነው ነገር የለም። ልጆቼ አራት ቀን ሬሳ አልዓዛርን ከመቃብር አልዓዛር ና ሲለው ከመቃብር በህይወት ያወጣው ያስነሳው እሱ ነው። 12 ዓመት ደም ሲፈሳት የነበረች ያችንም ሴት ያችንም ብላቴና የቀሚሱን ዘርፍ በነካች ጊዜ እንደ እምነቷ የፈወሳት እሱ ነው። ለእግዚአብሔር ምን የሚሳነው ነገር አለ ብላችሁ ነው? እግዚአብሔር የተመሰገነ ይሁን። ከስጋ ቁስል የነፍስ ቁስል ይብሳል። እነሆ የስጋን ቁስልማ ምን ችግር አለ? የነፍስን እንኳን ቁስል ይፈውስልን የለ እግዚአብሔር። ስሙ የተመሰገነ ይሁን። ተባረኩ፣ እናንተ ተባረካችሁ። እኔ እኮ አባቴ እጄ ላገኛት ምንም ተረጋጋሁኝ። ተረጋጊ። ይኸውልሽ ይሄ ሁሉ ተንኮል የአብርሃም ስራ ነው። አይዞሽ፣ የፖሊስ ጣቢያውን ነገር እንዴት ጨርሳለሁ። አንቺ ብቻ ተረጋጊ። ይሄ ሁሉ ስራ ደግሞ የአብርሃም መሆኑን እወቂ። አብርሃም ነው ይሄንን ሁሉ ነገር የሚሰራው። የፖሊስ ጣቢያውን ጉዳይ በሪቴ እኔ እከታተላለሁ። ምን ያክል እንደምትወጃት ስለሚያውቅ ነው ይሄ እንደዚህ ያደረገው። ስለዚህ ተረጋጊ አንቺ። እሺ? አዎ። አይዞሽ። ኃይል የለኝም እኔ፣ ግን ኃይል እግዚአብሔር ነው። እኔ ደግሞ ወደ እግዚአብሔር ጮኻለሁ፣ እሱ ደግሞ ጮኸቴን ይሰማኛል። ጮኸቴን ይሰማኛል። ልክ ነሽ ነው። ከእሱ ጋር የተኛሁበት ቀን የተረገመ ይሁን።
ስራችን እኮ አላለቀም። የምን ስራ? አቶ አብርሃም እንደሆነ አይኑ አይም አይደለም? ጠቀም ያለ ብር ቼክ ታስፈርምና ይዘህ ትመጣለህ። አንተ ምን ጭንቅላት አይሰራም? ምን አይነት አውሬ ሰው ነህ ግን አንተ? ባለፈው እኔንም የሆነ ባዶ ደረቅ ቼክ ሰጠኝ። እንደዚህ የማይሆን ነገር ውስጥ ከተኝ ነበር፣ ጦስ ውስጥ ከተኝ ነበር። አሁን ደግሞ ጭራሽ አባዬ ጋር ገብቼ የማይሆን ነገር አርጌ እንድመጣልህ ነው የምትፈልገው? ይሄን ነው የምትፈልገው? እዛውም ይሰራል ሰው ካልሄድና ስራ እኔ አያገባኝም፣ አይመለከተኝም። ልጅ ሙሴ እምቢ ካልክ ችግር የለውም። ይሄን ቪዲዮ እያየው ነው። ይሄን ቪዲዮ ለአቶ አብርሃም ሰጠው። አዎ እውነት ነው። አቀፌ እንደዚህ መኪና ውስጥ ያስገባኋት አሁን እኔ ግን እያንዳንዷን ሁሉንም ነገር የሸረብካት እንዴ ተበተብካት ግን ራስህ። ስለዚህ እዛው ራስህ ትወጣታለህ። ከቻልክ እንደው ምን ሸኘኝ ልሂድበት። ቪዲዮ የሚያሳየው ያንተን እንጂ የኔን አይደለም። ሰማኛለህ? ደረቅ ቼክ ያልከው ነው ሲጆዋለሁ። ትዕዛዜን የማትፈጽም ከሆነ ራስህን አድነህ አቶ ዘሪሁን እባክህን አፍታኝ። አቶ ዘሪሁን ኧረ ና እባክህ እዚህ ጫካ ውስጥ አውሬ እንዳታስበላኝ። ኧረ እባክህ ተው፣ በዚህ ልክ አጨክንብኝ ተው። ኧረ ሰው አለ። አቶ ዘሪሁን ምን ላግዝህ ታዲያ? አባባ የድርጅቱ ግብአት አቅራቢዎች ትንሽ ሳይቸገሩ አይቀርምና ምን እንደማድረግ ግራ ገብቶኝ ነው፣ ጨንቆኝ ነው። ታዲያ ከግል አካውንት ወሰድና የቻልከውን ያህል እንግዲህ ተጠቀምበታ። ታዲያ አደራህን እግዱ ሲነሳ መልስ። እሺ አባባ መልሳለሁ። አንተ የምትፈልገውን ያህል ጻፍ። ቦታው
አገዳው ሲነሳ እንድትመለስ አለክሳለህ እንዴ? አይ ምን ጉንፋን ይዘኝ። ታዲያ ትኩስ ነገር መውሰድ ነው። እሺ አባባ ወስደን። ጎበዝ፣ ሁሉን ነገር እያደረክ ያለው ለጋራ ጥቅማችን ነው። አቶ ዘሩ ድጋሚ ሌላ ትእዛዝ አዛሃለሁ ብትል አጥፍቼ እጠፋለሁ። ማክበሩን ተው፣ ችግር የለውም። ግን አጥፍቼ እጠፋለሁ የምትለው ነገር ትንሽ አእምሮ ትቆጠቁጣለች። ሰማኛለህ? አንድ ጊዜ በኃጢአት አጨማልቀኛል። ምንም የምፈራው ነገር የለም። ምንም ስራ ቦታ እየመጣህም ደግሞ የምትረብሽኝ ነገር ከዚህ ደቂቃ ጀምረህ ታቆማለህ። ያለዛ ደም ከልብ አረግልሃለሁ። ተግባባን? ጥርሴ ይርገፍ። በቃሽ። ጨብጥም አትሞይ ሰውዬ፣ ፊር አትበይ። አጥፍቼ እጠፋለሁ። የጽጌሃና ጤንነቷ ተመልሷል። የሚያስጨንቃትም ነገር ሁሉ ተወግዷል። የቀረ ነገር ቢኖር ያለፈውን ነገር ሁሉ ማስተዋወስ አልቻለችም። የማስተዋወስ ኃይሏ አልተመለሰም። ወላጆቿን ከየት እንደመጣች ሁሉ ማስተዋወስ አልቻለችም። ታዲያ ምን ይሻላል? ያው እንግዲህ እንጸልይላታለን። ገዳማውያን እናንተም እናቶች ትጸልዩላታላችሁ። እግዚአብሔር የወደደውን ሁሉ በእርሷ ላይ ያደርግ። እና ምንድነው ሐሳቧ? የትም የሚሄድ ሐሳብ የላትም። ደግሞስ ያለፈውን ሁሉ ማታስታውስ ከሆነች ወዴት ልትሄድ ትችላለች ብለው ነው። በምንኩስና ልትቆይ? እሱን እንግዲህ የሚያውቀው እግዚአብሔር ነው። በምናኔ ሕይወት ልትኖር ትችላለች፣ አይታወቅም። እግዚአብሔር ደግሞ የመረጣት ልትሆን ትችላለች። መልካም የሆነውን ነገር ሁሉ እሱ ያድርግላት። እስከዚያው ከናንተ ጋራ እያገለገለች በጸሎት ተግታ እንድትኖር ያበርቷት፣ ታበረቷታላችሁ እናንተ። አያባ ህይወቱን የምትቋቋመውና የምትለምደው ግን አይመስለኝም። ገና እኮ ያልጠናች ብላቴና ናት። እግዚአብሔር ያጸናታል። እሱ የጠራት አምላክ ያበረታታል። እግዚአብሔር የሚሳነው ነገር የለም። እግዚአብሔር ሊያበረታት ሊያጸናት ይችላል። ደግሞስ ማን ያውቃል ምን እንደሚሆን? ደግሞም የእናንተ እናቶች የእኛም የአባቶች ጸሎት ይረዳታል። መልካሙን ሁሉ እሱ ያደርግላታል። እማሆይ ጽጌሃና ነይማ እስቲ ነይ።
እግዚአብሔር ይባርክሽ። እኚህ እማሆይ አስካለ ማርያም እናትሽ ናቸው። ከሳቸውም ጋራ ትኖሪያለሽ። የወለደችኝ እናቴ አባ መንፈሳዊ እናትሽ ናቸው። እስካሁንም ሲያበረቱሽ ሲንከባከቡሽ ነበረ። ወደፊት ደግሞ ከሳቸው ጋራ ትሆኛለሽ። ይንከባከቡሻል፣ ያበረቱሻል። ከሳቸው ጋራ አብረሽ ትኖሪያለሽ። አይዞሽ። እናቴ ማን ናት? ስሟስ ማን ይባላል? የት ነው የምትኖረው? ሁሉንም ነገር እማሆይ አስካለ ማርያም ይነግሩሻል። አንቺም ተግተሽ በርትተሽ ጸልይ። አይዞሽ፣ ከነሱ ጋራ ትሄጃለሽ። እሳቸው ሁሉን ነገር ይነግሩሻል። ለዚህ ማን አመጣኝ? የአካባቢው ገበሬዎች ናቸው። ለገዳሙ መነኮሳት እህል ባህያ ጭነው ሲመጡ አንቺን ወድቀሽ አገኙሽ። በዚያን ሰዓት ጭንቅላትሽ ክፉኛ ተጎድቶ ስለነበር መናገርም መንቀሳቀስም አትችይም ነበር። ተሸክመው አባ ጋር አመጡሽ። እሳቸው ደግሞ ብዙ ጊዜ ጸለዩልሽና ዳንሽ። አሁን ማልቀስ አያስፈልግም፣ ተመስገን ነው፣ ይኸው ድነሻል። አባም ጸልየውልሽ መጀመሪያ እንደነበርሽው አይደለሽም፣ ተመስገን ነው የሚባለው። እርሱ አያቴ አይደሉም፣ አባም ዘመድ አይደሉም። ሁላችንም ዘመዶችሽ ነን የኔ ልጅ። እዚህ ገዳም ያሉ መነኮሳት ሁሉ ያንቺ ዘመዶች ናቸው። ሁሉም ላንቺ የተለየ ፍቅር አለ። መነኮሳቱም ያንቺ ዘመዶች ናቸው። እዚህ ገዳም ውስጥ ያለው ሁሉ ላንቺ የተለየ ፍቅር አለ። ታዛዥ ነሽ፣ ደሞም ትሁት ነሽ። ለጸሎትም ሰንፈሽ አታውቂም። ሁሌም እግዚአብሔር ካንቺ ጋር ነው። ጽናትና ብርታትም ኃይልም ይሆንሻል። ስለዚህ አትዘኛ፣ አታልቅሽ። ሁልጊዜም በጸሎት መትጋት ነው ያንቺ ስራ መሆን ያለበት። አታልቅሽ የኔ ልጅ። ማዊ ይሄ የኔ መኖሪያ ነው። እናትም አባትም እዚህ ያለኝ። እስከ ህይወቴ ፍጻሜ ድረስ እግዚአብሔርን ሳገለግለው እኖራለሁ። መልካም ነገር ነው ጽጌሃና። ለጥቂት ጊዜያት እዚሁ በጸሎትና በአገልግሎት ትኖሪያለሽ። እንደ ጽናትሽና ብርታትሽ ታይቶ ደግሞ ምልኩስናን ትቀበያለሽ። እሺ ማዊ፣ አሁንም ጸልዩልኝ። አይዞሽ ጽጌሃና፣ እግዚአብሔር ምስጢሩን ይገልጻል። ሙሴ ስራ እንዴት ነው? ጥሩ ነው አባባ። ሰራተኞቹስ ደህና ናቸው? ዘሪሁን አብራችሁ ጥሩ ስራ እንደምትሰሩ ነግሮኛል። ዘሪሁን ታታሪ ሰው ነው። ይህን ፋብሪካ ሳቋቁም በባለሙያነት ቀጠርኩት። ጥሩ እየተሰራ እየሄደ ሳለ ኪሳራ ደረሰበት። ለአንድ አመት ያህል ገንዘብ እንዳልከፍለው፣ ስራውም ከተሻሻለ የድርጅቱን ሩብ ሀብት የሱ ድርሻ እንዲሆን ጠየቀኝ። ስራው ቀጠለ፣ እየተሻሻለ ሄደ። እኔም የድርጅቱን ሀብት ሩቡን ያህል ሰጠሁት። በጣም ስንቀራረብ
ሚዜም ሆነ ትጉም ስለነበረ የድርጅቱ ሩብ ሀብት ጨመርኩለትና በጋራ መስራት ጀመረ። ማየት ተስኖኝ ቤት ብውልም የድርሻዬን አልከለከለኝም። አንተም ትጉና ታዛዥ ስለሆንክ የጎደለው ሞላ። ያንተ ከኔ ጋር መሆን የጎደለውን ለመሙላት ጉልበት ሆንከኝ። አንተ ልጄ ነህ፣ እኔም አባትህ ነኝ። ያለኝ ሀብት ለአንተም ጭምር ነው። ሰዎች እኔን መምጣት ጠልተውታል። እኔ ስመጣ አይንህንም ማየት ተሳነ። የምትወዳት ልጅም ታመመች። ይኸው ጎጆውም ቀዘቀዘ። እባክህ እኔ ጥሩ ሰው አይደለሁም። ወደ መጣሁበት ልመለስ። ባሸኘኝ በል ሙሴ አይደለም እንደዛ እንጂ ተው እባክህ፣ እንደዚህ ያለውን አስተሳሰብ ተው። ልጄም የታመመችው እኔን ኃጢአተኛውን ለማስተማር ነው። ማየት የተሳነኝ በኃጢአቴ የተነሳ ነው። አንተም እዚህ የመጣኸው መምጣት ስላለብህ ነው። ልጄ እኔ ብጠቅም ሰው አይደለሁም። እኔ መጨረሻ ክፉ ሰው ነኝ። አባባ በቃ ሸኝ እያሰነብት አልችልም። አባባ አልችልም። ተው ልጄ እባክህ አልችልም። ምንድነው እየሆነ ያለው? ይሄን ለነገር ምን ተፈጥሮ? ማስመሰለማ የኖረበት ነው። አሁን በህግ አምላክ በሽተኛ ልጄ ለኔ ስጠኝ። ልጄን ስጠኝ? መድኃኒት አንቺ ጋር አይደለችም እንዴ? አታስመስል። ተረጋጊ። ቅርታ አባታችን፣ ፖሊሶች ነን። ልጆት ባልታወቁ ሰዎች ታግታለች። ምን እያልክ ነው? ልጄ እኮ በሽተኛ ናት፣ መንቀሳቀስ የማትችል ናት። ማንስ ለማን ይወስዳታል? አንተ ሰውዬ ማስመሰል ይበቃል። እኔ አሁን የምፈልገው ልጄን ብቻ ልትሰጠኝ ነው። ልጄን ስጠኝ። ተረጋጊ። እሺ እረጋጋለሁ፣ ግን እባካችሁ ስለፈጠራችሁ ልጄን ስጡኝ። አሰጡኝ፣ እባካችሁ ልጄን አሰጠኝ። ስሞትን በእግዚአብሔር። አባታችን የፍርድ ቤት ማዘዣ ወረቀት ይዘናል። ስለዚህ ቤቱን መፈተሽ አለብን። ምን ተፈጥሮ ነው? ተዋበች ደውላልኝ እኮ ነው እንደዚህ ከፍ የመጣሁት። ኧረ የሚገርም ነገር ነው። እንዴት ምን ሰምተህ ነው አንተ? ይኸው ፖሊሶች ገብተው አሁን እየፈተሹ ነው ያሉት። ሙሴ ግባና ብቻቸው እንዳይሆኑ አንተ አብራቸው ግባ። እውነት አንተ ይሄን ጉዳይ ሰምተህ ነበር? አዎ አቶ አብርሃም ሰምቼ ነበር። እንዳላጨናንቅ ብዬ ነው። እኔም ወደዛ ወደዚህ ስሯሯጥ ነበር እሷን ፈለጋ። ተረጋጉና አንዳንድ ጥያቄዎችን እንጠይቃችኋለን። ፖሊሶቹ ናቸው።
እሺ ልጄ ተገኘች? የት ሄዳለች ብለሽ ነው? አንቺ ዝም ብለሽ ነው የተጨነቅሽው። ፈጣሪ ለፈጠረው ፍጡር ያስባል። ልክ ይሄን ስጋ ጠባብሽና እራት እንብላ። የሚጠጣም ነገር ይዤ መጥቻለሁ። እዚህ ቤት ነው ማለት። እኔ ልጄን ሳላገኝ በጭራሽ ስጋ የሚባል ነገር አልበላም። ይልቅ በጊዜ ሳይመሽብ ወደ ቤት ሄድ። ጥሩ አልጋ ላይ እንተኛ። ለኔ እዚህ ቤት ከማደር በላይ የሚያስደስተኝ ምንም ነገር የለም። ሐዘን ይሻመኛል። ልጄ ብለሽ ቤቱ ሄድሽ ጊዜ ምንም ያባትነት እንኳን ስሜት አልታየበትም። ማንም ከጎንሽ እንደሌለ አስቦ ነው። በዚህ ልህ ነው የመጣሁት። አቶ ዘሪሁን ክፉ ቃል ተናግሬ እንዳላስቀይም እባክህ ደጅ ናት ላይ ነኝና ወደ ቤት ሂድ። ደስታሽንም ሐዘንሽንም ልካፈልሽ ነው። ደግሞ አትፍሪ። እዚህ መሬትም ላይ ቢሆን ተኛለሁ። እኔ ማንንም መሳቂያና መሳለቂያ ማለት አልፈልግም። ሰማኛለህ? በንጹህ ሚዜነት ፍቅራችን ስም ስትል ቤቴን ለቀህ ውጣልኝ። ወዴት ሄድሽ? ህሊናሽ ምን እያሰበ ነው? ሁሉም ነገር ገብቶኛል። በደንብ ተዋውቀናል። ከዚህ በኋላ በጭራሽ ከጎኔ እንድትቆምልኝ አልፈልግም። ዳግመኛም ወደዚህ ቤት እንድትመለስ በፍጹም አልፈቅድልህም። አሁን ያስከይዘኝ ውጣልኝ። እንተኛለን። እንዴት አመሻ አባባ? እኔ ምን ሆናለሁ ልጄ? ለመሆኑ ምንም ፍንጭ የለም? ፌስቡክ ላይም ታዋቂ ሰዎች ፔጅ ላይም ተለቋል። አፋልጉኝም ለጥፈናል፣ ግን አንድም የተገኘ ፍንጭ የለም። አይ የኔ ልጅ ሳትሰለች እስቲ እንደው ሁሉን ነገር ሞክር። አባባ የቻልኩትን ሁሉ እያደረኩ ነው። ፈጣሪ በኃጢአቴ ነው በዚች ምስኪን ልጅ እየቀጣኝ ያለው። ከታመመች ስለመጣ ነው እንጂ በቤታችን ድምቀት የሆነች መድኃኒት የሆነች ልጅ ነበረች። አሁን ነው አይኔ ጠፋው። አሁን ነው አይኔ ጠፋው። አሁን ነው ቀን ጨለመብኝ። አባባ ተው በቃ እንደዚህ አትሁን። ሁሉንም ነገር ለፈጣሪ አደራ መስጠት ነው። እሱ ያስተካክለዋል። አዎ ስጋ ለባሽ ነኝና አንዳንዴ መቻል ያቅተኛል እንጂ በፈጣሪ ሙሉ እምነት አለኝ። ልጄን ላውሬ አይሰጥብኝም፣ አምላኬም አያሳፍረኝም። አይ አባባ በቃ አይዞ። አይ ተነስና ከብርድ ላይ ንገሩ። ተነስ አባባ ተነስ። ተነስ እሺ በል ተነስ። ልጄ አባባ ተው በቃ። ምን ነካት ይሆን? በቃ ሐዘን አታብዛ አባባ። ተነስ እንግባ በቃ ተነስ አባባ። እሺ በለኛ። ተነስ ተነስ። አይ ልጅ የልጅ እንቁ ተነስ በቃ ተነስ። ልጅ አይ ምን ገባሁት? ቀስ በልና አስወጡት። ካጠገባ ርቃት ስለ ከተቀደሰው ስፍራ ወስዳ አስቀመጥካት።
ግደላት ከሬሷ ላይ ጸጉሯን ቆርጣ አምጣልኝ ያን ሳትፈጽም ተመልሰህ እንዳትመጣ ምን ልርዳሽ ጽጌሃና? አባ እርሶን ይፈልጋሉ። የተፈጠረ ችግር አለ እንዴ ነው ወይ? ግደላት ከሬሷ ላይ ጸጉሯን ቆርጣ አምጣልኝ ያን ሳትፈጽም ተመልሰህ እንዳትመጣ እዚህ በፊት ሁሉን የሚያደርጉት አባ ነበር። አሁን ግን አባ አጠገባችን የለም። ስለዚህ ችግር ላይ ወድቀናል። ተጋድሏችን እንዳይስተናከል ከኛ አንዳችን ወደ ከተማ መሄድ ይኖርብናል። እግዚአብሔር መንገዱን ያቀናል። ለቤቱ ክብርና ለፍጥረቱ ሁሉን ያዘጋጃል። ጊዜ የለንም። ሁላችንም ተነስተን እግዚአብሔርን በጸሎት እንጠይቅ። ጠዋት እግዚአብሔር የመረጠው ወደ ከተማ ይሄዳል። የተቀረነው ደግሞ በጸሎት እናግዘዋለን። ሁላችንም ለጸሎት ተነስተን እግዚአብሔርን እንጠይቅ። እግዚአብሔር ይረዳናል። ጽጌሃና እግዚአብሔር ለተጋድሎ መርጦሻል። ብርቱና ጠንካራ ነሽ። እውነት እግዚአብሔር እርሱ ሙሽራ ሊያደርግሽ ከፈለገ መልሶ ያመጣሻል። እኛም በጸሎት እናግዝሻለን። እኔ እኮ የማውቀው ዘመድም ጓደኛም የለኝም። የት ብዬ እሄዳለሁ? የትስ አልፋለሁ? ምንስ አደርጋለሁ? እባካችሁ ለፈተና አጋልጣችሁ አትስጡኝ። ልጄ ወርቅ በሳት ይፈተናል፣ ክርስቲያንም በመከራ። ወርቁ ከሳት ካመለጠና ክርስቲያንም በመከራ ከጸና ክብርን ይቀዳጃል፣ ይወደዳል። ካንቺ የሚጠበቀው
እግዚአብሔርን በጸሎት መጠየቅ ብቻ ነው። ምን እበላለሁ፣ የትስ አርፋለሁ፣ ምንስ እናገራለሁ ብለሽ አታስቢ። ድንግል ማርያም ከነ ልጇ ከፊትሽ ትቀድማለች፣ ከኋላሽ ትከተልሻለች፣ አንደበትም ትሆንሻለች። ይህ ገዳም የእርሷ ነው፣ የኢትዮጵያ ምድርም ርስቷ ነው። አትሸበሪ የኔ ልጅ፣ አትጨነቂ፣ አታልቅሽ። እሺ ጸልዩልኝ፣ ባለም ተውጬ እንዳልቀር ከክብሩ እንዳላንስ አልቅሱልኝ። የኔ የዘላለም ቤቴ ይሄ ነው። ዘመዶቼም እናንተ ናችሁ። ክርስቲያንነትሽን ግለጪ፣ ሚስጥርሽን ሸሽጊ፣ በጸሎት ትጊ። እግዚአብሔር ሁሌም ካንቺ ጋር ነው። አትጨነቂ። ድረስ ማን ከእኔ የመጣው? እዚህ የማርያም ገዳም አለ ተብሎ ሰዎች ነግረው ወደዛ እየሄድኩ ነው። ዘሪሁን እባላለሁ። ይሄ የተቀደሰ ቦታ መሆኑን አታውቅም? እስከ ጫማ እንዴት ገባ? የደረስኩ አልመሰለኝ። አውልቅ፣ ጫማን አውልቅ፣ አውልቅ። ምንድን ነው? እግሬን ቁርጥማት አሞኝ እንሾሽላ ሙቀው ብሎኝ እንሾሽላ ነው ሞቀው። ዝም በል ቀጣፊ። ይሄንን የተቀባው በቃልቻው ታዘነው። እኛም ይሄን ነገር አልፈንበታል። በል ገዳም ከመግባት በፊት ጸበል ትነከራለህ። ቃልቻውን ችግርም ዘይ ተነስ ተነስ። ቀጥል። የሚጠብቀኝ አይተኛ፣ የሚጠብቀኝ አይተኛ፣ አያንቀላፋ። የሚጠብቀኝ አይተኛ፣ የሚጠብቀኝ አይተኛ፣ አያንቀላፋ። ቤት ባይኖረኝም እደጅ ባድር፣ ቀንና ሌሊት ከኔ አይርቅም። ድምፀ አራዊት የሌሊት ግርማ ወደኔ አይቀርቦም ድምፅ ሲሰማ። የሚጠብቀኝ አይተኛ፣ የሚጠብቀኝ አይተኛ። ኧረ በእናታችሁ አውልቅ፣ በእናታችሁ በእግዚአብሔር ደግሞ እግዚአብሔርን ታውቃለህ እንዴ? አውልቅ ቶሎ። ኧረ በእናታችሁ አውልቅ። ኧረ በእግዚአብሔር አውልቅ። ኧረ በእግዚአብሔር ቶሎ። እሺ እናት የማርያም ገዳም ከዚህ ሩቅ ነው እንዴ? አዎ፣ ግን ከዚህ በጣም ይርቃል። ጫካ ውስጥ ቀማኞችና አፋኞች አሉ። ንብረቴን የዘረፉኝ ቀማኞች ናቸው ማለት ነው? እንደውም ተመስገን በል። የተቀሩት ደግሞ ነፍስን ሳይዘርፉ በፍጥነት ከዚህ አካባቢ ውጣ። እሺ እሺ።
ስለ ክፉ ፈንታ ለልጅ በጎን አድርገህ አባቴ ከልጅነት ጀምሮ የሰራሁት ትልቅ በደልና ኃጢአት አለ። የእግዚአብሔርን ፈቃድም አልፈጸምኩም። ተሸሽጎ የሚኖር ይመስል ኃጢአቴን ደብቄ ይኸው እስከ ዛሬው እድሜ ድረስ ሸሽጌ እየኖርኩ ነበር። ከሰው የተሸሸገ ከእግዚአብሔር እንደማይሸሸግ ልቤ እያወቀ ኃጢአቴን ይዤው ስኖር ፈተናዬ በዛ፣ በደሌም በዛ። ንስሐ መገባት እንዳለበት እያወቅኩኝ ንስሐ ሳልገባ ይኸው እስከዚህ እድሜ ድረስ ቆይቻለሁ። እኔ እናት ለመሆን ያልተፈቀደልኝ ደካማ ሴት ነኝ። ደካማነቴን ደግሞ በራሴ ስህተትና በራሴ ጥፋት መሆኑን አምኛለሁ። እግዚአብሔር የሰጠኝን ፍሬ እየሸሸኩኝ የተፈቀደልኝን ነገር ሁሉ እየደበቅኩኝ ኃጢአቴን እያበዛው ለስጋዬ እያደላሁ ይኖርኩኝ የማረባ ደካማና ከንቱ ሴት ነኝ። ግን አባቴ እንዴት ብዬ ነው የአምላኬን ዓይን የማየው? እንዴት ብዬ ነው በደሌን የማቆመው? እንዴት ብሎ ነው ፈጣሪ ይቅር የሚለኝ? አባቴ እኔ እኮ ንስሐ እንደሚገባ እያወቅኩኝ ንስሐ የማልገባ ደካማ ከንቱ ሴት ነኝ እኮ አባቴ። አዎ ልክ ነሽ ልጄ። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። እግዚአብሔር ቸር ነው። በደሉን እና ጸጸቱን አውቆ የተመለሰ እርሱ ብፁዕ ነው ይላል። ስለዚህ አብዝተሽ ጸልይበት። እግዚአብሔርን በጾም በጸሎት በስግደት በምጽዋት በመሳሰለው ሁሉ ወደሱ ቅረቢ፣ እሱም ወደ አንቺ ይቀርባል። በደሉን አውቆ የተጸጸተ እርሱ ብፁዕ ነው ይላል። ስለዚህም አብዝተሽ ጸልይበት። በጾም በጸሎት በስግደት በምጽዋት በፍቅር ሁሉ እግዚአብሔር ይገኛልና ልጄ ካሁን በኋላ ከዚህ በፊት የነበረው ማንነትሽ ሁሉ እርግፍ አድርገሽ ትተሽ ወደ እግዚአብሔር ተመለሺ። እግዚአብሔርም ወደ አንቺ ፊቱን ያዞራል፣ የጎደለውን ሁሉ ይሞላል፣ የጠፋው ሁሉ እንዲገኝ ያደርጋልና አይዞሽ ልጄ። ለኖርኩ ቁጣህን ዝምታ አሁን ተቀበለኝ፣ በፍቅር ማርከኸኛልና አባቴ ልበል ፍቀድልኝና ችግር ተፈጥሯል። የምን ችግር? መድኃኒት የሞተች አይመስለኝም። ምን? እኔም እናንተ ላይ ነው የረገጥኩት። አላቅም ብቻ እሷን የመሰለች ሴት አይቻለሁ። ይሄ ደግሞ እውነት ከሆነ ህይወታችን አደጋ ላይ ነው ያለው። እንዴ ይሄ ለኔ ትልቅ ደስታ ነው እንጂ እግዚአብሔር ጸሎቴን ሰምቶኛል ማለት ነው። ቆይ ግን ሰውነቷን እንኳን ማዘዝ የማትችል ልጅ እንዴት ልትመጣ ትችላለች ብለህ አሰብክ? ቶ ይሄ ተራ ቅዠት ነው። እርሳው፣ መድኃኒት ሞታለች። ግን ለሁሉም ነገር መዘጋጀት አለብን። ለምን ሆኖ ዝግጁ ምን ሆነ? ይዘን መደራደር የምንችለው ዶክሜንት
ይዘህ ትመጣለህ። የምን ዶክመንት ነው ማመጣል? አንተ ቆይ አይበቃም እንዴ? እስከ ዛሬ ድረስ የሰራነው ኃጢአት አይበቃም እንዴ? ቆይ አንተ ግን ትንሽ እንኳን ሀዘኔታ ልብ ውስጥ የለም እንዴ? አዎ የለም። ምንም ርኅራኄ የለኝም። ለማንም አራራ ለእናቴ አንድ ልጇ ነበርኩ። ብቻዋን ያሳደገችኝ በድህነት በሽታ የደቀቀች እናቴን ላግዝ ብዬ እረኛ ሆኜ ተቀጠርኩ። እባክህ ፍታኝ፣ እባክህ እናቴ እኮ ታማ ነው። እባክህ ፍታኝ። ሁለት በጎችን አስበልተህ መተው ይመስላል? መቼም አልተውም። ወይ ልጄ እንደዚህ አስራት አደረክ? አፈር በበዛ እናቴ ደሃ በሽተኛ እንደሆነች ጉንዳን ወሯት አረፈች። ሳጥን እንኳን ሳታገኝ በጨርቅ ተጠቅላ በጥቂት ሰው እርዳታ ተቀበረች። ድህነትንም ጠላሁት። አንተ በኔ ቦታ ብትሆን ምን ታደርግ ነበር? ሰዎች ሊበድሉ ይችላሉ፣ ግን ጠቅልሎ ሁሉም አንድ ናቸው ብሎ ማሰብ ግን ተገቢ አይደለም። ለነገሩ ስላልተነካህ በእኔ ልክ እንዲሰማህ አልጠብቅም። እንደፈለክ ተርጉሙ። ምንም አይነት ምክንያት የተጨመላለቀ ኃጢአታችንን ልክ ሊያደርጉ አይችልም። ጥሩ። በአቋም መጽናት ትችላለህ። ህይወትህ የማያሳዝንህ ከሆነ መወሰን ትችላለህ። እኔና አንተ ግን በህይወታችን እጣ እንጣጣላለን። እድሉ ደግሞ ይሄ ነው እና ደግሞ እጣው ድጋሚ ይውጣ ብትል ምህረት አላርግልህ። ገባህ? አባባ ዛሬ በዓል ስለሆነ ነዳያኖች ብዙ ቦታ ይሄዳሉ። በዛ ላይ ዛሬ የሚመጸውታቸው ሰው ብዙ ስለሆነ ተከትለውን ወደኛ ቤት መሄድ አይፈልጉም። እባክህ አትረብሸኝ ሙሴ። እኔ አንድ ነዳይ ይዤ ካልሄድኩኝ ከዚህ ንቅልቅ አልልም። አምናለሁ እግዚአብሔርም የልቤን መሻት ይሞላዋል። ይልቅ እናቱ አካባቢ ስለ ልጄ የሚሰማ አዲስ ነገር ካለ አጣራ። እሺ አባባ፣ በቃ ትንሽ ቆይቼ መጥቼ ወስዳለሁ። ስለ እኔ አታስብ ልጄ፣ ሂድ ወዳዘዝኩ ቦታ። እኔማ ቤቱም አይጠፋኝም፣ ግድ የለም። በል ሂድ።
ይቅርታ ብቻዎትን ነዎት? ሰው የለዎትም? ሰው አጣሁኝ ልጄ። እንግዲህ የጀማሪ ውር ነገር ተደናበርኩ። ቤትዎት ሩቅ ነው? አይ ቤቴስ ቅርብ ነው። በባህል ምድር አብሮኝ የሚበላ ባጣ እቤት ያልሄድም ብዬ ልጄን ሸኘሁት። ችግር የለውም፣ እኔ እረዳዎታለሁ። ቤትዎትን እየጠየቅን ብንሄድ ችግር አለው? ያው ትንሽ ይደናገረኛል። ቢሆንም ችግር የለውም፣ እግዚአብሔር ማረፊያዬን ያዘጋጅልኛል። የኔ ልጅ ድምጽሽ አዲስ አልሆነብኝ አለ። የዚህ መንደር ልጅ ነሽ? አይ አይደለሁም፣ ለሀገሩ እንግዳ ነኝ። ይሁን፣ ስላሰብኳት ተመሳስሎብኝ ነው። ይሆናል። ከየት ነው የመጣሽው? ስምሽስ ማን ይባላል? ጽጌሃና እባላለሁ። ከማርያም ገዳም ተልኬ ነው የመጣሁት። ምን ነው አባቴ? የእመቤቴ ስራ ገርሞኝ እኮ ነው። እመቤቴ በሰው ተመስላ ወደ ቤቴ ልትመጣ ነው? በእኔ እንሂድ፣ በእኔ ውሰጂኝ። ዛሬ ባንቺ ምክንያት ፊቱ ላይ ባየሁት ፈገግታ ተደስቻለሁ። ሙሴ ይባላል። የአባባን ደስታ ስለመለስሽ አመሰግናለሁ። ጽጌሃና እባላለሁ። እግዚአብሔር ወደ ከተማ ስመጣ ማረፊያ የሚሆነኝን ቦታ እንደሚያዘጋጅልኝ እናቴ ነግረውኝ ነበር። ትላንት አንድ እናት እሳቸው ጋር እንድቆይ ያደረጉኝ። ዛሬ ደግሞ እኚህ ደግ አባት አውሬ እንዳይበላኝ እዚህ ድረስ ይዘውኝ መጡ። አባባ ደግነቱ እኮ ይገርማል፣ ከአእምሮ በላይ ነው። ይገርምሻል፣ አባባ ስለ ወላጅ አባት የሆኑ አይደለም፣ እኔን የሚያስጠጋኝ ደግነታቸው። የተወለድኩት ገጠር ነው። እናቴ በልጅነቷ ወለደችኝና አባቷ ጋር ጥላኝ ጠፋች። ያው አያቴም አቅሙ በፈቀደ ደረጃ አሳደገኝ፣ አስተማረኝ። ያው እድሜው ገፍቶ ባቃተው ጊዜ አንድ አያቴንና አባቴን በሚያውቁ አባት አማካኝነት እዚህ አመጣኝ። ያው አባባ እንደ ልጁ እያኖረኝ። ደግነታቸው ያስቀናል በጣም። ግን አንቺ እዚህ ከተማ ነሽ? አይ ትንሽ ራቅ እላለሁ። የምኖርበት ገዳም በድርቁ ምክንያት ፈተና ስለገጠመው ደጋግ ክርስቲያኖችን ልፈልግ ነው የመጣሁት። በጎ ስራ ደስ ይላል። እኛም ከጎንሽ ነን። አመሰግናለሁ። ትንሽ ስለደከመኝ እረፍት ላድርግ። ደህና እደር።
አይዞህ አትፍራ። እግዚአብሔር ካንተ ጋር ነው። ለሰይጣን ፊት አትስጥ፣ አማትብበት። ለጸሎት ተነስቼ ስትጨነቅ ሰምቼ ነው የመጣሁት። ለምን ትጨነቃለህ? አንዳንዴ ለስጋሽ ስሜት ስታደይ ነፍስሽ በቅሬታ ዝም ትሰኛለች እና ቅሬታዋንም ደግሞ የምትገልጽልሽ የሰራሽውን በደል አግዝፋ ምን ያህል በደለኛ እንደሆንሽ ደጋግማ እየነገረችሽ። ዳግመኛ አትበድል። የበደልከውም ካለ እግዚአብሔርን ይቅርታ ጠይቅ። በጭንቅ ጊዜ እግዚአብሔርን ጥራ፣ እሱን ተስፋ አድርግ። ያኔ ጥሩ እንቅልፍ ትተኛለህ። እግዚአብሔር ካንተ ጋር ይሁን። ኖሃትም ደጅም መድኃኒታችንን የወለደች ድንግል ናት። እርሱን ከወለደች በኋላ እንደ ቀድሞ በድንግልና ኑራለችና መቶ ምሕረት ከሌለው ጠላት እጅ አዳነን። ጌታን የወለድሽ ሆይ የማኅፀንሽ ፍሬ የተባረከ ነው። አንቺ ፍጽምትና የተባረክሽ ነሽ፣ የእውነት አምላክ በሆነ በክብር ባለቤት ዘንድ ባለሟልነትን አግኝተሻልና። የአብ ቃል መጥቶ ባንቺ ሰው ሆነ፣ ከሰው ጋራም ተመላለሰ። መሐሪ ይቅር ባይና ሰውን ወዳጅ ነውና በልዩ አመጣጡ አዳነን። ቅድስት ሆይ ለምኝልን። ቃለ ሕይወት ያሰማሽ፣ እድሜ ይስጥሽ። ተባረኪ ልጄ፣ ሐሳብሽን ሁሉ ይሙላልሽ። አባባ እኔ አሁኑኑ መሄድ አለብኝ። ለትንሽ ጊዜ ከሁሉም ነገር ራቅ ብዬ ከፈጣሪ ጋር ለመነጋገር እሻለሁ። በዛውም ንግስ ስለሆነ አንግሼ እመጣለሁ። እስከዛው ጽጌሃናም አለች። ለኔ አታስብ፣ በዛውም ለጽጌሃና ቤተሰቦች በረከት ነውና መልእክት ታደርስልኛለህ። ቦታውም የቃል ኪዳን ቦታ ስለሆነ በዛውም ጸበልና እምነት ይዛላችሁ ትመጣለህ። ሃሎ፣ እፈልግሃለሁ። ማታ የተለመደው ቦታ እንገናኝ፣ ስራ አለ። ሄሎ፣ 10 ደቂቃ ነው የቀራችሁ። እንዳያመልጣችሁ ተጠንቀቁ። ዛሬ ይገለኛል፣ አይለቀኝም። ዛሬ ይገለኛል። በቃ ጽጌሃና ይሄ ጥቅም ያወረው ሰው ነው። ለገንዘብ ሲል ምንም ነገር ከማድረግ ወደኋላ አይልም። ዛሬ የሚቀጠረኝ ደግሞ እርግጠኛ ነኝ ሊገለኝ ነው። ያናብስትን አፍ ይዘጋል፣ ባሳ ነባሪ ሆድ ውስጥ ይሸሽጋል። ከተወረወረ የጠላት ፍላጻ የኛ አምላክ ያድነናል። ሰይጣን በእኛ ላይ ኃይል የለውም። ልቀኝ ሴቷ ሰራተኛዋ ነች፣ ወንዱ ደግሞ አይነ ስውሩ ሰውዬ ነው። ሃይማኖተኛ ነኝ ባይ ነው። ወደ ቤተ ክርስቲያን ነገ የማርያም ንግስ ስላለ ወደ ቤተ ክርስቲያን እየሄዱ ነው። እርግጠኛ ነኝ ልጁ ቤት ይኖራል። አሁን መግባት ትችላላችሁ።
ሙሴ አልሄዳችሁም እንዴ? በጨለማና በሞት ጥላ እንኳን ብሄድ እሱ ከኔ ጋር ስለሆነ አልፈራም። የኔ ልጅ ሳይመሽባችሁ ሂዱ፣ ነፍሳችሁን አታስጨንቋት። ሙሴ ይልቅ ጠበሉና እምነቱን እንዳትረሳ። ተጠናቀቀ? ልጁን አላገኘ ነው። ሽማግሌው መኝታ ቤት ውስጥ ሆኖ የእግዚአብሔር ቃል እየሰማ ነው። ለኔ ለውጥ የለው። ቀጣው ስራችሁ እሱ ስለነበረ ጨርሱት። ስማ፣ ስታስበው ድንጋይን መስላለን እንዴ? አይነ ስውር፣ በዚያ ላይ ለእግዚአብሔር ያደረን ሰው ስንገል ህሊናችን እሺ ብሎ የሚቀበለን ይመስላል? አጉል አትመጻደቁ። ያልኳችሁን ብቻ አድርጉ። ባልከን ሰዓትና ቦታ ተገኝተናል። የሟች አለመገኘት የኛ ችግር አይደለም። መጣን፣ ብሩን እንቀበላለን። ይቅርታ ልበልህ ይቅርታ ኤሎሄ ኤሎሄ ልበል የኔ ጌታ እስካሁን አለሁኝ በፍቅር ዝምታ እስካሁን አለሁኝ በፍቅር ዝምታ ልጅ ዘሪሁን ሸፈትክ እኮ። ስራ እንዴት እየሄደልህ ነው? ጥሩ እየሄደልኝ ነው አቶ አብርሃም። ስራ አላለውስ ብሎኝ ነው መጥፋቴ። አዎ እኔም ስቀልድ ነው። ሙሴም ጠፋ እኮ። ሙሴማ አእምሮዬን ትንሽ ላሳርፍ ብሎ ከፈጣሪም ጋር እስቲ ልማከር ብሎ ከከተማ ወጣ ብሏል። ታዲያ ከበረከቱ እንዲደርሰን አብረን እንሂድ አይባልም? ብቻውን መሄድ ስለፈለገ አልተጫንኩትም። ዛሬ ወይም ነገ ይመለሳል። አቶ አብርሃም ቤት ውስጥ ሌላ እንግዳ ሰው አለ እንዴ? አዎ የእግዚአብሔር እንግዳ። በልጄ ምክንያት ልቤ ቢሰበርም ያው እሷን ተክቶልኛል። ምን ማለት ነው እሱ? ማናት?
መድኃኒት? ይቅርታ ተሳስተዋል። እንደዚህ የሚባል ሰው አላውቅም። ያና ማን ነው? ይቅርታ ቤት ተሳስቻለሁ ማለት ነው። ሰነዱ ብዙ ልክ ያልሆነ ነገር አለው። በግልጽ ከ5 ሚሊዮን ብር በላይ በተጭበረበረ መንገድ እንድንከፍል ተጠይቋል። ስለዚህ መስተካከል አለበት። በልዘሪውን ሰነዱን ወሰድን እናስተካክለው። ጽጌያና ምንድን ነው? ልጆች ተው ልጄ፣ በዘሪሁን ቂም አትያዝ። እሱ የተጫነ ፈረስ ነው። መቃወም ያለብህ እሱ ላይ የሰፈረውን ጋኔል ነው። የኛ አምላክ አንተ ውስጥ ካለው ይበልጣል። አንተ በራስህ ምንም ስልጣን የለህም። አንተ በራስህ ምንም ኃይል የለህም። በእግዚአብሔር ስም ገዝቼሃለሁ። ተው ሙሴ ተው። እኛ ከሰይጣን ጋር ነው እንጂ ከሰው ጋር ጸብ የለንም። ክርስቲያን በጸሎትና በእምነቱ ነው የሚያሸንፈው። ልጉዜው እንዴት ነበር? ጥሩ ነበር አባባ። ጽጌሃና አዘዘችስ? ያልከኝን ሁሉ ነው ማድረጊያለሁ። ያው ጸበሉንም እምነቱንም አምጥቻለሁ አባባ። አመጣኸው? ቆይ አንቺ ማን ነሽ? ማን ነሽ? ጽጌሃና። እርግጠኛ ነሽ? እናንተ ሰዎች ምንድን ነው ችግራችሁ? ምንድን ነው የምትሉኝ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መልካም ነኝ ልጅ። ሁሉን ለፈጣሪ ጥለህ ትንሽ ረፍት አድርግ። እሺ አባባ። በል ደህና ሁን።
ነውና ኃጢአት ጉስቁዬ ኃጢአት ጉስቁዬ ማረኝ 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 በመኪያዬ በስመ አብ ወወልድ ወመንፈስ ቅዱስ እንዴት አይኔ በራ አይኔ በራ አይኔ በራ እመቤቴ መድኃኒዓለም ልቤ ነግሮኝ ነበር። መድኃኒት አያይም ፈጽሞ አትበሉ አስገዛ ያናብስትን አፍ ዘግቶ ያቆማል ክብር እያበዛ አብርሃም ይቅር በለኝ አብርሃም ይቅር በለኝ አብርሃም ይቅር በለኝ ባለማወቅ ተሳስቼ ነው ይቅር በለኝ አብርሃም በድያለሁ ይቅር በለኝ አብርሃም ይቅር በለኝ አብርሃም በድያለሁ አብርሃም ይቅር በለኝ ጉልበታም ኃይሉን ያጸና ጦሩን ወርውሮ ሊያጠቃ ባህሩን ከፍሎ ያሰምጣል ይዘጋል የእሳቱን ላንቃ ዝም ያለ እንኳን ቢመስል የማያይ የሚዘናጋ በጸሎት ግንቡ ይፈርሳል ይወድቃል የጠላት መንጋ
ፊተኛ ኑሯችንን እየለበስን እንደሚያታልል ምኞት የሚጠፋውን አሮጌውን ሰው እናስወግድ። ለእውነትም የሚሆኑ ጽድቅን፣ ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው እንልበስ። ውሸትን እናስወግድ፣ እርስ በርሳችን ምሳሌ ሆነናልና። ከባልንጀሮቻችን ጋር እውነትን እንነጋገር፣ እንቆጣ፣ ኃጢአትን ግን አናድርግ። በቁጣችን ላይ ፀሐይ አይግባ፣ የዲያብሎስም ፈንታ አንስጠው። የሰረቀ ከእንግዲህ ወዲያ አይስረቅ። በዚያ ፈንታ ለጎደለ የምናካፍለው እንዲኖርልን በገዛ እጆቻችን መልካሙን እየሠራን እንድከም። ክፉ ቃል ካፋችን አይውጣ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ከእኛ ዘንድ ይወገድ። እርስ በርሳችን ቸሮችና ርኅሩኆች እንሁን። እግዚአብሔርም ደግሞ በክርስቶስ ይቅር እንዳለን እኛም ይቅር እንባባል።